ስሜ ተማሪ አክሲማሩስ ሞላው ዘአንካሰብ ጻና 17 እባላለሁ። በሴት መጠራት ክብር ነው የሚመስለኝ። ምክንያቱም እናቴ ሴት ናት። እኔ ያፈራች እኔ የወለደች እናንተ በመቀጠል የምወስዳችሁ ወደ ግጥሜ ነው። ማሳሰቢያ መስላችሁ የነግጥም ከዛሬው በዓል ትንሽ ወጣ ያለች ናት። ለምንድን ነው ብላችሁ ከጠየቃችሁኝ ስለ አድዋ ስለዚህ በዓል በሰፊው በጣም ብዙ ጸሐፊያን የተለያየ የረቀቀ ምስጢር ስለሚናገሩበት እኔ ደግሞ ጥንት የነበሩ ኢትዮጵያውያኖች ምን ያህል ጥበበኞች፣ ጀግኖች፣ ተመራማሪዎችና ሊቆች እንደሆኑ ትንሽ ስለተረዳው ስለነሱ ነው የጻፍኩት። ወደ ግጥሜ ልውሰዳችሁ። የግጥሜ ርዕስ ኧረ ሌላም አለ ትላለች። ይሄ ብቻ ነው ወይ ጥቅል ምስጢሩ? እስኪ መጽሐፍቶች ሰነድ ይመርመሩ። ወንዙና ሸለቆ ውቅያኖስ ባህሩ የመሬት ገጻቶች ደሴቶች ሳይቀሩ የመጀመሪያውን ባላውቅም ጠንቅቄ እኔም ትንሽ ልጣት መጽሐፍ አንብቤ ሰዎችን ጠይቄ የዛሬውን ትቸው ልሂድ ወደ ርቆ ምንድን ነው ብላችሁ እንዳትጨነቁ አለኝ ብዙ ምስጢር በእርጋታ ጠብቁ። ከስልጣኔያቸው ብነሳ ባንክሮ ግዛትን በማስፋት ድንበር አስከብሮ ከህንድ ውቅያኖስ ትወይ አረቢያን ስፔንን ጨምሮ የእነሱ ነበረ በእጅ ላይ ተጣምሮ። ሙሉ መረጃ አለን አይደለም በመላ የሊዮ ሃንቲበር የነድሩ ሲላ አፍሪካም ራሷ ተጠቅታ ነበረ ኢትዮጵያ ተብላ። ልባ ወደ ጥልቁ ወደ አስትሮኖሚ ትዝ አለኛል ማግስት ግሪክ ፕቶሎሚ አይኤዩ የሚባለው የዓለም አቀፉ ሁለት ያደርገኛል ሶስቱን በራሳት አድርጎ መጻፉ። እውነት ለመናገር አይፈራም ከንፈሬ ማወቅ ለፈለገ ሶስቱንም ድንገረው ዘርዝሬ ምሳሌ በሌላት በወዶ ሀገሬ እኮራለሁ እንጂ አላውቅም አፍሬ። ከደርግስ የምትወጥ የቁንጅና ጓዳ አንዱ በሷ ስም ነው ሴተስ የሞተላት ውብ አንድሮ ሜዳ። በታላቅነቱ 28ኛን ደረጃ የያዘው የካሲዮጵያ የንግስታችን ነው። ዙሪያውን ያጀቡት ካኔሩ ካድራሊስ ኡሳና ድራኮ የእኛ ንጉሥ ኮከብ ሲሪዮስ ነው እኮ። ወጣው ከከዋክብት ሄድኩ ወደ ፕላኔት ኢትዮጵያ ናቸው ይህን የሚያጠኑት። አጣርጅና ቀመር መሽተሪና ዝህራ መሪህና ዙሃል ብለው በየተራ ለዓለም ያበሩት ይህን ድንቅ ስራ ኢትዮጵያ ናቸው። የደበረው ይውጣ የፈራ ይመለስ የሚኮራ ይፍራ። አረ ሌላም አለኝ ገና መች ተነካ ድንቅ ጥበባቸው ልብን የሚያረካ። ማዕድን ማገኘት መሬትን መርምሮ ታሪክን ማስቀመጥ በጽሑፍ አስፍሮ በደመና መጓዝ በቅጽ ተሰውሮ የማንም አይደለም ታዲያ የኛ እኮ ነው እስከ ዛሬ ድረስ ከጥንት ጀምሮ ኢትዮጵያ። ያክንትና ሰርፔ ክርስጵራጥስ ሰርጊዮን ቢረሌ አሜቴስጥሮስ ይህም የራሳችን ይነበብ መጽሐፍ ታሪክ ይዳሰስ። ትንሽ ጻፉኝ እንጂ እኔ ባወኳቸው ሌላም አሉ በጣም ብዙ ናቸው። ዘመኑን በመቁጠር ጊዜን በመለካት ሐሳበ ጨረቃን የፀሐይን ዑደት ሂሳብ የቀመሩ ደቂቃና ሰዓት ከሴኮንድ አይደለም ያውን ከሳድሲት ስያሜ የሰጡ ለ7 ቀናት ጨምሮን በማወቅ 12 ወራት የሚገርሙ ናቸው ጥንት ኢትዮጵያውያን ያው ድንቅ ፍጥረት። ጸጋን የተመላሽ ዕጣን ወርቅ ከርቤ የወርቅ መገኛ የክርስቲ ሎቤ አልገልጸው አልነግርሽ ጽፌ በደብዳቤ ኢትዮጵያዬ ሁሌ ወድሻለሁ ኑሪልኝ ተከበሽ ዘላለም በልቤ። የካም የዘር ሐረግ የሰው ልጅ መገኛ የደሸት ምርምር የፈለግ መዋኛ ፈርቀዳጅ ጀማሪ ያለሽ ጠፈርተኛ ኢትዮጵያዬ ማንም አይበልጥሽም ወሬውን ይቸርችር የዓለም ወረኛ። የነሰባ ሰገድ የጉዞ መነሻ እስራኤል የገቡት ይዘውት መንሻ
የንግሥተ ሳባ ስልጣን መናገሻ ከአራቱም አፍላጋት የግዮን መፍሰሻ የዘበጉ ውጤት ፊደል ማስታወሻ የፍትሐ ነገሥት የሕግ ማደሻ የቅርስ ሳሎን ነሽ ባለ ትልቅ ድርሻ ሁሉ አንቺ ዘንድ አለ ነሽ እኮ ሀገሬ ሁሉም መዳሰሻ። አያልቅም ብዙ ነው የኢትዮጵያ ታሪክ ልምጣ ወደ ቅርቡ ከዚህ በተረፈ መጽሐፍ አንብቡ። ይህን ሁሉ ጉዳይ ያልተገነዘበ ማን ነው ኢትዮጵያዊ አንቺን ከነ ሕዝብሽ ለመድፈር ያሰበ? ዓለም ይደነቃል ጉድ እኮ ነው አቦ ኋላ ለመመለስ ውርደት ተኮናንቦ። ጣሊያን ታውቂዋለሽ 127 ሀገራትን ከቦ ሁሉንም የገዛ በእጆቹ ሰብስቦ መጥቶ ነበር እሱም ታላቁ እስክንድር ኢትዮጵያን ለመግዛት ለመያዝ አስቦ። ታዲያ ምን ይደረግ ሂዋ ተመልሶ በቅዴት መዝገብ ላይ ስሙን አስመዝግቦ ይላል። ያው ሊመረምር ቢታወቅም ባለም ቢሊዮነር ቢሆን የመጠቀ ሀብታም አሜሪካ ጣሊያን ማንም ሆነ ማንም አንቺን ለማሸነፍ ከፈጣሪ በቀር የሚችል አይኖርም ኢትዮጵያ። ሕዝብሽን ሊያሰቃይ የሚገባ ካለ ድንብርሽን ጥሶ ልክ እንደባለፈው በጀግኖች ልጆችሽ የሞት ጽዋን ቀምሶ አፈር ብሎ ይቅር አጥንቱ በስብሶ። ስንቱን ነው የምታውቂው መሬት ተናገር እነ ራስ መንገሻን አሉ አባ ነጋን ስማቸውን ጽፊ ለአንቺ የሞቱትን በከርሰ መቃብር ይዘሽ የምትኖሪ እኔ ዝም ነበር እስኪ አንቺ መስክሪ። እውነት ሀገር ፍቅር ክብርም ያላችሁ መታመም መቁሰልን ሞትን ያልፈራችሁ እሷን ለማስከበር መስዋዕት የሆናችሁ ዛፎች በስራቸው በዘመን ባጽናናት የሚዳስሷችሁ በዚህ በቁምበት መሬት ውስጥ ያላችሁ እስኪ ተንበርክኬ ሰላም ልበላችሁ እንዴት ከረማችሁ? እንኳንስ ወረቀት በዚህ ዓለም ተርፎ በዚያኛውም ዓለም ጸጋን ተጎናጽፎ ስራችሁ ፀሐይ ነው በሰማይ ሰሌዳ ይቀመጥ ተጽፎ። ለሞተችው ዓለም ነውና ቤዛዋ ሁሌም በዓመት በዓመት ይከበር አድዋ። የተጀመረብሽ ቅኔና ዝማሬ ማኅፀነ ቡራኬ መልካም ሰናይ ፍሬ እንኳን በሕይወቴ እያለሁኝ ዛሬ ስሞትም ባፈርሽ ይሁን መቃብሬ ኢትዮጵያ ይወድሻል። አክሱማሮስን እስኪ ሞራል ስጡልን። ልክ ያለው ነው ብያችሁ ነበር አይደል? እንግዲህ አንደኛ ዓመት ገና ሪሜዲያል ተማሪ ነው የሚለው የደረሰኝ መረጃ። ነገር ግን ደግሞ እንደምታዩት ልምድ ያለው የሚመስል እጅግ ግሩም የሆነ በዓሉ የአድዋ ቢሆንም አድዋ ባለቤትነቱ የማን ነው? የኢትዮጵያ ነው አይደል? የኢትዮጵያ ነው። ስለዚህ ኢትዮጵያን ከፍ የሚያደርግ ቆንጆ ግጥም አቅርቦልናል። ግን ሁለት ጥያቄዎችን ልጠይቀው ወደድኩ አጠር አድርጎ እንዲመልስልኝ። ሁለተኛው አንደኛው አምባሰል የሚል ነገር ጠርቷል። አይ ቲንክ ከአምባሰል ነው ወይ ነው አንደኛው ጥያቄ። ከአምባሰል ከሆነ አምባሰል በአድዋ ድል ውስጥ ምን አይነት ታሪክ አላት? እሱን አጠር አድርጎ ቢመልስ። እሺ በጣም አመሰግናለሁ። አምባሰል ወረዳ ከቢሸን ደብረ ከርቤ ነው የመጣሁት። ቦታውን ታውቁታላችሁ። አምባሰል እንግዲህ ሲነሳ በጣም የምናስታውሰው ይሄ በዓል እንዲዘከርበት ትልቁ ምስጢር ረቂቅ የሆነ ጉዳይ ሁሉ የተፈጸመበት ቦታ ውጫሌ 17 ወይም ይስማ ንጉሥ ብሎ በጣም አሪፍ። ሌላው ደግሞ አዲስ የሆነ ቤት ስሙ ነው አክሲማሮስ። ትርጉም ይኖረዋል ብዬ እገምታለሁ። እኔ አላውቅም። አክሲማሮስ ምን ማለት ነው? ባጭሩ ይገል። አመሰግናለሁ። ስሙን የማያውቅ አይኖርም መስሎኝ። እሺ አክሲማሮስ ምን ማለት ነው ከሆነ ይሄ ኤንሸንት ቡክ ነው፣ የጥንት መጽሐፍ ስነ ፍጥረትን አጠቃሎ ምስጢራትን በሰፊው የሚተርክ መጽሐፍ ነው። የመጽሐፉን ስም ለምን ወሰድኩ ካላችሁ በጣም የታሪክ አድናቂና ታሪክ ወዳድ ስለሆንኩኝ መጽሐፉን መሆን ስለምፈልግ ነው። ገመቅ ባለ ሞራል